ሴቶች እህቶቻችንን ለመታደግ በሚደረገው እንቅስቃሴ መልእክቱ ከሁሉም ለሁሉም እንዲደርስ ሼር በማድረግ የበኩልዎትን ግዴታ ይወጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እህቴና ካፊሩ ቦይፍሬንዷ ወላጅ ልጄ ተምራ ለወግ ማዕረግ ትበቃልኛለች በሚል መልካም እሳቦት ልጁን ወደ ሰይጣን መንደር ካምፓስ ይሰዳታል። ልጅትም ታላቅ ራዕይዋን ተሸክማ የራሷንም ይሁን የቤተሰቦቿን እቅድ ለማሳካት ቁርጥ ውሳኔ እንዳነገበች የቤተሰቦቿን የሽኝት ምርቃት በይሁንታ አሚን ስትል ተቀብላ የሰይጣናትን መሰብሰቢያ መንደር ካምፓስን ትቀላቀላለች። ከዚህ ቀደም በሁለቱ ወላጆቿና በሌሎች የቤተሰብ አባላት የበላይ ተቆጣጣሪነት ስር ስርዓቷን ጠብቃ ጥንቁቅና ቁጥብ ሆና ሕይወቷን ስትመራ ቆይታለች። አሁን ያለችበት የሰይጣኑ ካምፓስ ሕይወት ግን ከቀድሞ ፍጹም ተቃራኒ ነው። ከወላጆቿም ይሁን ለሷ ክብር እና ንጽህና ጥብቅና ከሚቆሙ የቤተሰብ አባላቶቿ ብዙ ኪሎ ሜትሮችን ርቃ ሰፍራለች። እዚህ የሰይጣን መንደር ውስጥም ስለ እርሷ ክብር ጥብቅነትና ንጽህና የሚጨነቀው እርሷና እርሷ ብቻ ናቸው። ሌላው የግቢው ማህበረሰብማ ንጽህናዋን ተቀራምቶ ለመብላት ያንሰፈሰፈ ነው። ይህን ሰፍሳፋነት የተላበሱት ወንድ የሰይጣኑ መንደር ካምፓስ አባላቶች ብቻ ሳይሆኑ ሴቶችም ይገኙበታል። ወንዶቹ የጥፋቱ ቀጥተኛ ፈጻሚ ሲሆኑ፣ ሴቶች ደግሞ ንጹሐን እህቴን ለዚህ ጥፋት የሚያመቻቹ መርዛማ አካላቶች ናቸው። አንዳንዴ እንደውም ወንዶች ከሚያሳድሩት ተጽዕኖ የበለጠ የሴቶች ፍጹም ይለያል። እህቴ ግን ከቤቷ ተላብሳው በመጣችው መልካም ባህሪያቶች ቁጥብነት፣ አይናፋርነት ለተወሰነ ጊዜ ያክል ለነዚህ አጥፊ ኃይሎች ውስወሳ እጅ ሳትሰጥና ሳትነድፍ ልትቆይ ትችላለች። ነገር ግን ደግሞ የካምፓስ አኗኗር ዘይቤ በራሱ ለዚህ አደጋ ቀስ በቀስ የሚያጋልጥ ነው። እንደሚታወቀው በአንድ የማደሪያ ክፍል ዶርም ውስጥ እስከ 8 የሚጠጉ ተማሪዎች እንዲሰፍሩ ይደረጋል። በዚህ ምደባ ወቅትም አንዲት ሙስሊም ተማሪ ከ5 ካፊር ሴት ተማሪዎች ጋር እንድትጣመር ሊደረግ ይችላል። ይህ በሚሆንበት ወቅት ደግሞ እህቴ የነበራት ኢስላማዊ ድባብ ባለችበት የብቸኝነት ተጨባጭ ምክንያት ቀስ በቀስ መሸርሸር ይጀምራል። ኢስላሟን በካፊሮች መሃል ማንጸባረቅ ታፍራለች። ባህሏም ባህሪዋም በሂደት የእነዚህን አጥፊ አካላት ይመስል ይጀምራል። እነዚህ አካላትም የጥፋት እንቅስቃሴያቸውንም ቀስ በቀስ በዚህ መልኩ ይጠነስሱላታል። ከዚህ ቀደም ሶላቷን በወቅቱ ጠብቃ ትሰግድ ከነበረ እኚህ ካፊር የዶርም አባላቶች የሶላቷን ወቅት እየጠበቁ ያዘናጓት ይጀምራሉ። ወቅቱ መግባቱ ታውሷት ለመስገድ ብትንደረደር ደግሞ ገና ነው ቀስ ብለሽ ትሰግጃለሽ ሲሉም ሊያዘናጓት ይሞክራሉ። እንደምንም ተሳክቶላቸው ከሶላቷ ካዘናጓት በኋላ ለምን ወደ ከተማ ወጥተን ወካ አንበላም ወይም አናደርግም ሲሉ አደገኛ ግብዣ ከውትወታ ጋር ይሰነዝሩላታል። አሸንፏትም ይዘዋት ይወጣል። እንዲህ እያለም ከራሳቸው ጋር አጣምረውና ሰፍተው ይተዋታል። የትም ሲሄዱም ሆነ ሲመጡ አይለዩአትም። እጅግ ውሸትን የሆነ አስመሳይ ፍቅራቸውንም ያንጸባርቁላታል። በዚህም ምክንያት ቅርርባቸው ከእጅና ጓንትነት ተሻግሮ አጥንትና ስጋ ሊሆን ይቀርባል። ምስኪኗ እህቴም እኚህ ሰይጣናት የሚያንጸባርቁላት የውሸት ማንነትን እውነተኛ እየመሰላት ልቧን አሳልፋ ትቸራቸዋለች። እጅግም አድርጋ ትወዳቸዋለች። ሚስጥረኛዋና ሁለመናዋ አድርጋቸውም ትቆጥራቸዋለች። ጉዳዩ ግን በተቃራኒ ነው። ይህንንም አስመልክቶ ጌታችን አላህ በተከታዩ የቁርአን አንቀጽ ካፊሮችን ለኛ ያላቸውን አመለካከት እንዲህ ሲል ይገልጽልናል። ሃ አንቱም ኡላኢ ቱሒቡነሁም ወላ ዩሒቡነኩም ወቱእሚኑነ ቢልኪታቢ ኩሊሂ ወኢዛ ለቁኩም ቃሉ አመና ወኢዛ ኸለው ዐዱ ዐለይኩም ልአናቢለ ሚነል ገይዝ ቁል ሙቱ ቢገይዚኩም ኢነላሃ ዐሊሙን ቢዛቲ ሱዱር። እነሆ እናንተ እነዚያ የምትወዷቸው ናችሁ፣ እነርሱ ግን አይወዷችሁም። በመጽሐፉ በሁሉም ታምናላችሁ፣ ባገኛችኋቸውም ጊዜ አምነናል ይላሉ።
عض عليكم الأنامل من الغيظ قل موتوا بغيظكم إن الله عليم بذات الصدور እነሆ እናንተ እነዚያ የምትወዷቸው ናችሁ፣ እነርሱ ግን አይወዷችሁም። በመጽሐፉ በሁሉም ታምናላችሁ። ባገኛችኋቸውም ጊዜ አምነናል ይላሉ። ባገለሉም ጊዜ ከቁጭታቸው የተነሳ በእናንተ ላይ አድቆቻቸውን ይነክሳሉ። በቁጭታችሁ ሙቱ፣ አላህ ልቦች የቋጠሩትን አዋቂ ነውና በላቸው። ሱረቱል ኢምራን አንቀጽ 118። እንደሚታወቀው እኚህ ካፊር እንስቶች ደግሞ ባላቸው ልቅ አለባበስ፣ ባህሪና ስርዓት አማካኝነት የብዙ ወንድ ማማገጫና መላመጫ ናቸው። በሲራቲው ያሻው አካል እንዳሻው ያደርጋቸዋል። ይህች ምስኪን እህቴ ደግሞ ከነዚህ ካፊር እንስቶች ጋር ባላት ቁርኝት አማካኝነት በዙሪያቸው ከሚገኙ ሴሰኛ ወንዶች አይን ስር ትወድቃለች። የዚህኔም የካፊር ጓደኞቿ ትክክለኛ ወሬነት ሚና ይጀምራል። እኚህ እንስቶችም እህቴን ለወንዶቹ ማመቻቸትና መወትወት ስራቸው ይሆናል። ልብ በሉ እህቴ አሁን ላይ ከቤት ይዛው የመጣችው ቁጥብነትም ይሁን እስላማዊ ስብዕና ተሸርሽሯል። በቁጥብነት ፋንታ ለጋጠ ወጥነት የቀረበች ሆናለች። ከዚህ ቀደም ትጠየፋቸው የነበሩትን ተግባራት ባትዳፈራቸውም እነርሱን እንደ በፊቱ አትጠላቸውም። ይህንን ክፍተትም ተጠቅመው እህቴን በአውሬ ሊያስበሏት ቀን ከምሽት ይዳክራሉ። የኋላ ኋላም ተሳክቶላቸው ጓደኛዋ እህቴን ከአዳኙ ሰይጣን ካፊር ወንድ ጋር ያቀራርባሉ። እንግዲህ አስቡት፣ የእነዚህ ሰይጣን እንስቶች ግፊት ሲደመር የሰይጣን ወንዱ ስወሳ ሲደመር የእህቴ ብቸኝነትና ከቤተሰብ መራቅ ምን ውስጥ ሊከታት ይችላል? ጥያቄ የለውም። ለዚህ የሴት ገላ አምላኪ ሰይጣን ወንድ ትሸነፍለታለች፣ ክብሯንም ንጽህናዋንም ያበላሻል። ይህንንም ተከትሎ የእህቴ ማንነት በአንድ ጀንበር ይለወጣል። ለራሷ የነበራት ክብር፣ ቁጥብነት፣ ስርዓት በሙሉ ገደል ይገባል። ተስፋም ትቆርጣለች። ከዚህ በኋላ ደግሞ ሰይጣን ጓደኞቿ ለተለያዩ አውሬዎች በተደጋጋሚ ያጋልጧታል። በቃ አሁን ላይ ለዲኗም ይሁን ለክብሯ የምትጨነቅ አይደለችም። ማንም ባሻውና በፈለገው ስርዓት የሚያገኛት ዕቃ ትሆናለች። ማንም ስሜቱን ተወጥቶባትና ተልከስክሶባት የሚሄድ ወራዳ ትሆናለች። ከዚህ ሻል ካለች ደግሞ ቀድሞ ከለከፋት ሰይጣን ወንድ ስር ተለጥፋ ትቀራለች። ይህ ሰይጣንም ክፍተቱን ተጠቅሞ እምነቷን ሊያስጥላት ደፋ ቀና ማለት ይጀምራል። አሁን ላይ ደግሞ የእህቴ ጥንካሬ ተሟጧል፣ ተስፋዋም ሟሿል። የበሰበሰ ዝናብ አይፈራም ነውና ዲኗን ለሴት አፍረተ ገላ ባሪያ ለሆነው ካፊር ወንድ ስትል ትቀይራለች። ወላሂ ይህን እውነታ ማሰብ ምንኛ መሪር እንደሆነ ለማንም የሚሰወር አይደለም። የካምፓስ ሕይወትን በቅርብ ለምታውቁ ደግሞ እንዲህ ያለው ክስተት አዲስ አይደለም። ከካምፓስ ውጪ ባለው ሰፊው የሕይወት ዓለም ውስጥም ሴት እህቶቻችን በካፊሮች መዳፍ ውስጥ እየወደቁ ይገኛል። ይህም የሚሆነው ሴት እህቶቻችን ባላቸው ጥልቅ የትዳር ፍላጎት ላይ ትዕግስትን ተላብሰው መጠበቅ ባለመቻላቸው ምክንያት ይሰልምልኛል በሚል የዋህ ሐሳቦት ከካፊር አካላት ለሚቀርብላቸው ጥያቄ አዎንታዊ ምላሽ ይቸራሉ። ካፊሩ አካልም እንደሚሰልምላት ድንጋይ ተሸክሞ ይገዘትላታል። ጊዜው ገፍቶ አጣጥሞ ካኘካት ክብሯን ካጎደፈ በኋላም ስትፈልግ እምነቷን ቀይራ ከእርሱ ጋር እንድትሆን አሊያም ከፊቱ ገለል እንድትል ሁለት ምርጫዎችን ያቀርብላታል። እህቴ ባለማወቅና በታወረ መልከታ አደገኛውን እና መርዛማውን ምርጫ ትቀበላለች። ለቃል አባዩ ካፊር ወንድ እምነቷን ለቃ ዱንያዋን ለማጣጣም አኺራዋን ትሸጣለች። ይህ አካሄድ በፕሮቴስታንት እምነት አራማጆች ወይም ጴንጤዎች ዘንድ ሙስሊሞችን ለማክፈር በሰፊው እየተሰራበት ይገኛል። ግቢዎች ወይም ካምፓሶች ውስጥም ይሁን ከዛ ውጪ ሙስሊም ወንዶች በሴት ጴንጤዎች፣ ሙስሊም ሴቶች ደግሞ በወንድ ጴንጤዎች የማደንን ሥራ ተያይዘውታል። ለዓላማቸው መሳካት ሲሉም ሴቶችም ይሁኑ ወንዶች እጅግ መልካምና ሰናይ ግለሰብ መስለው ይቀርባሉ። ግባቸው ይሰምር ዘንዳም አስፈላጊውን መስዋዕትነት ሁሉ ይከፍላሉ። የእነዚህን አጥፊ አካላት እንቅስቃሴ በእንጭጩ ለመቀጨጭ ከሚያስችሉ ተግባራቶች መካከል ሴት እህቶችን በቅርብ ርቀት